ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ሆይ? ማነው የኔ ፋሚሊ ሆነ በላይክ በሰብስክራይብ በሼር የሚተባበረኝ? ዛሬ ከመዳሞቼ ጋር ዙረት ላይ ነኝ ትላላችሁ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ቤተሰቦች ክርስቲያን ወገኖችም እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር ሁሉ ሰላም ነው እና እንዴት ናችሁ ቤተሰቦች? ደህና ናችሁ ሆይ? ቪዲዮ እየሰራሁ አይደለም። ማሌሽ እንግዲህ ስሪም ብሎ እንትን የሚለኝ የለም። አረ የትነሽ ጠፋሽ ምናምን የሚልም የለም። እኔም አልሰራም እና እንዴት ናችሁልኝ የኔ ውዶች? ደህና ናችሁ ወይ? ያው በሰው ሀገር ያለ ሰው ያስቸግራልና ለመቀረጽ ማለት ነው። ያው የምታውቁት ታውቃላችሁ። እና ቤተሰብ እንዴት ናችሁ? የመዳም ቤት ስራ ጋር እንዴት እየሄደላችሁ ነው? ኢትዮፕ ስራ ከባድ ነው። ከመዳም ቤት ስራ ይልቅ የሚከብደው የሚያሳስበው ራሳችንን ሁላ የሚቆጣጠረን ይሄ ኢትዮፕ ስራ የሚባል ነው። በጣም ቀላል ነበር የሚመስለኝ እኔ ሳልጀምረው በፊት ማለት ነው። አሁን ግን ውይ ከምነግራችሁ በላይ በጣም ቢዚ ያደርጋል። እና ቤተሰብ በእናንተ አግዣኝ በእናንተ መተባበር ደግሞ አድጋለሁኝ። ቤተሰብ ይኖረኛል ብዬ ነው የከፈትኩትና እናንተን ተማምኜ እንደማታሳፍሩኝ እንደምታሳድጉኝ ተስፋ አለኝ። ይሄን ቪዲዮ የምታዩ ሁላ ከቻላችሁ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ በመሆን ጥፋትም ስህተትም ካለብኝ ደግሞ በኮሜንት በማሳወቅ እንድትተባበሩኝ እፈልጋለሁ ማለት ነው የኔ ውዶች። እና እስኪ አላህ በቃ ብሎ ከሰው ሀገር እስካስወጣን ድረስ ይሄን ስበብ አድርጎ በሰው ሀገር የለንን እንትን ቢቀንስልን ለሀገራችን ቢያበቃን ብዬ ነው እኔ ተስፋ አለኝ። ትንሽ የተወሰነ አደግ ካልኩኝ ሀገሬ መግባት ፍላጎት አለኝ። ማን ነው ደግሞ ሀገር ገብቶ የሚሰራ በፈቃደኝነት አብረን ሆነን የምንሰራ ከኔ ጋር ሆኖ ሀገራችን ያው አንድ ሀገር የሆነ ልጆች ማለት ነው። እኔ ወሎ ነኝ። ወሎ የሆነ እኔም እሱ አገር እየሄድኩ እሱም ደግሞ እኔ ሀገር እየመጣ ሀገራችንን እየጎበኘን ወክ እያደረግን በዛውም እረፍት በሰው ሀገር የደከምንበትን እረፍት እንትን እያልን ማለት ነው። እና ውዶቼ ማለሽ እንዳፈርዱብኝ ያው ብዙም እኔ ለኢትዮፕ አዲስ ስለሆንኩኝ ትክክል ወሬ ትክክልም ያልሆነ ነገርም ላወራ እችላለሁ። እንግዲህ ይለፉኝ ነው የምለው። ጥፋቴን በኮሜንት አሳውቁኝ። እና የኔ ውዶች ተወሰነ ራቅ ያለ መንገድ ነው የምንሄደው። ይሄን ይመስላል ያለውበት ሀገር ያለውበት ሰፈር እና ደግሞ ይሄን ሰፈር ይሄን ሀገር ያወቀ በኮሜንት ያሳውቀኝ። ያው ጽሁፈቱም ስለሚታይ እንግሊዘኛውም አረበኛውም ይታያልና ይሄን ያወቀ ይሸለማል ማለት ነው። ምንድነው ሽልማቱ ካላችሁ ያው በደንብ ሼር አደርጋለሁ፣ ቪዲዮ አያለሁ፣ ቤተሰብም ያልሆነ ከሆነ አደርጋለሁ። እሱ ነው ሽልማቴ እንግዲህ ለጊዜው ሌላ ምንም የለኝም። እና ቤተሰብ እንድትተባበሩኝ ይሄን ቪዲዮ የምታዩ ሁላ እንዳታልፉኝ። ሰወዳችሁ የቻላችሁትን ያክል እያደረጋችሁ ተባበሩኝ። ተስፋ ስጡኝ። ተስፋ ያስቆርጣል አንዳንድ ጊዜና ተስፋ ሁኑኝ፣ ብርታት ሁኑኝ ላለሁኝ እና ወዶቼ ከሰው ሀገር ምስኪን እንውጣ በቃ ይበለን። ሰው ሀገር የምንኖር ብዙ ጊዜ የኖርን ሰዎች በቃ ብለን ተስፋ ቆርጠን እንውጣ። ወላሂ ሀገር ያሉ ሰዎች እንደሆኑ ቶሎ ማለት ያው ከኔ ብቻም ሳይሆን ከብዙ ሰዎች እየሰማን ነውና እንዳትመጡ እንጂ እንድትመጡ የሚል የለም ከኢትዮጵያ ሰዎች ማለት ነው። በራሳችን ቆርጠን በራሳችን ለማንም ለምንም ሳናወራ ነው መሄድ ከፈለግንና መሄድ አለብን። ወደ ሀገር ስንገባ በቃ ብለን ጠቅልለን ስንሄድ ለማንም ሳናወራ በቃ በፈጣሪያችን ተማምነን እዛ ያሉት እንደፈለጉ እየኖሩ ነው። ምንም ሳይቸግራቸው ምንም ሳይጎልባቸው እየኖሩ ነው።
ግን ለእኛ ለምን እንደው ኑሮ ተወዷል፣ ኑሮ በጣም ከባድ ነው እንዳትመጡ ምናምን የሚሉት በጣም ሁሌ ጥያቄ ይሆንብኛል። እና የምናያቸው እዚህ ልክ እኛን እንደሚያሰሩን ሰዎች አለ አይደል? እንደዛ ሆነው ነው እየኖሩ ያሉት እኛ እንደምናየው። ምንድነው ኢትዮጵያ እንደዚህ ሀገር እንደ አረብ ሀገር አይሆንም የሚባለው? ንፋሱም አየሩም ስለሚቀያየር እዚህ ያለን ውበትም ይሁን ምንም ይሁን ትንሽ እዛ ላይኖር ይችላል እንጂ ያውም ደግሞ የራሳችንን ህይወት እየኖርን በነፃነት በንጹህ አየር ላይ በሀገራችን ለማንም እየኖርን ሳይሆን ለራሳችን እየኖርን ነው። እንደዛ የሚሆነው እሱ ነው እንጂ ይቀርብናል ብዬ የማስበው ሌላ ምንም ይቀርብናል ብዬ የማስበው ነገር የለኝም። ሰውን እንዳትሰሙ። አሁን ብዙ ልጆች እና ብዙ ኮሜንት አያለሁኝ ቲክቶክ ላይም ዩቲዩብ ላይም አያለሁ። በቃ ሀገር አልገባም እኔ ለመግባት አስቤ ነበር ትቼዋለሁ፣ እንደዚህ የሚል ኮሜንት አያለሁ። እና እንደዛ አትበሉ። ለራሳቸው እየኖሩ ነው እዚህ ያለነውን ጨለማ የሚያደርጉብን፣ ለራሳቸው እየኖሩ የራሳቸውን ህይወት። እኛ እኮ ለእኛ ሳይሆን ለሰው ነው የምንኖረው። አሁን እስካለንበት እድሜ ድረስ ነፍስ ሳናውቅ ስደት ተሰደድን፣ ለሰው ነው እየኖርን ያለነው። የኗሪ ያኗኗሪ እንባላለን እኛ። ስለዚህ ቤተሰብ እንዳትፈሩ፣ ሀገር ለመሄድ እንዳትፈሩ። እኔ ሀገር ልሄድ ነው ብላ ይሆን ልጅ የሆነ ሰው ካወራኝ በቃ ቶሎ እንዲሄድ ነው የምገፋፋው፣ ወላሂ ማለት ነው። እና ስለዚህ ቤተሰብ ሀገር ለመሄድ አትፍሩ። ዋናው ነገር የሚያሳስበው ትንሽ ያው የሀገራችን ሰላምነት ነው። እሱም ደግሞ ፈጣሪ የቀደራት ነፍስ የቀደረው ቀን ከየትም አናልፍም እና እሱ ተፈርቶ በሰው ሀገር አይኖርም። ደግሞ ይሄን አመት ወይም ይሄን ቀን ሰላም ይሆናል ተብሎ የሚታወቅ ነገር ቢሆን እስከዛ ኦኬ። ግን መቼም የማይታወቅ ነገር ነው። እኛ እንደዛ ስንል ደግሞ እድሜያችንን ልጅነታችንን መጨረስ የለብንም በሰው ሀገር በሰው ቤት ሰው አኗኗሪ ሆነን እና ቤተሰብ ይሄ ልላችሁ ነው ዛሬ ብቅ ያልኩት። ለማንኛውም ኢትዮጵያ ለመሄድ አትፍሩ። ሳውዲ ላይ የምትኖሩ ልጆች እንኳን በጣም ታሳዝኑኛላችሁ። ከአስራ ምናምን አመት በላይ ኑራችሁ ኢትዮጵያ ጨለማ መስሎ ነው የሚታያችሁ። ለምንድን ነው ቤተሰብ? ለሰው ነው የምትኖሩት እኮ እሱ ጋር ለእናንተ እየኖራችሁ አይደለም። ትዳርም ብትይዙት ቋሚ ትዳር የለም እስካሁን በምሰማው በማየው። ልጅም ልትወልዱ ትችላላችሁ፣ እሱም ከአስር አንድ ነው እንጂ ብዙ ልጅ አሁን ሳትወልድ ብዙ አመት ይሆናት። የራሷን ህይወት በቃ መኖር የጨነቃት አገሯ ሄዳ የራሷን ህይወት መኖር የምትፈራ ሴት አለች ብዙ። ለምን የአረብ አኗኗሪ ሆነን ምን አይነትም አሁን አሰሪ አሁን ለምን ጊዜ አይወዱንም? ሄደን የራሳችንን ህይወት እንድንኖር ሄዳችሁ ትዳርም ከሌለ አግብታችሁ ልጅም ከሌለ ወልዳችሁ የሚል አሰሪ ገጥሟቸው ያውቃል? ማንም የለም። ጥሩ ከሆንሽ እነሱ እንኳን ሳይፈልጉ ለልጃቸው ወይም ለልጅ ልጃቸው ሰራተኛ እንድትሆን እንጂ የሚፈልጉት ምንም አይነት ጥሩ አሰሪዎች ቢሆኑ ማለት ነው። ብዙ ነገር ገጥሞኛል ከሰውም እያጋሩኝ ከኔም ምንም ጥሩ ቢሆኑ ቢወዱንም በቃ የራሳችንን ህይወት ለምን የራሳችንን ህይወት አትኖሩም አይሉም። እነሱ ወይም እኛን ከበቃቸው ወይም ከሌላ ቦታ ሄደው ወይም ከነሱ ከወጣን ለልጃቸው ቤት ወይም ደግሞ ለልጅ ልጃቸው ነው እኛ ማስተላለፍ የሚፈልጉት እንጂ ራሳቸውም ህይወት አላቸው፣ ሰው ናቸው፣ እንደኛ ህይወት ያምራቸዋል ምናምን አይሉም፣ ሙስታሂል አይሉም። ስለዚህ ቤተሰብ እስኪ በቃ ብሎ ደግሞ የኢትዮጵያ ልጆችን ሀገራችንን ሰላም አድርጎ በሀገራችን የምንኖር የራሳችንን ህይወት የምንኖር እንዳደርገን ምኞቴ ነው ሁሌም። 2018 ገብቷል። እስኪ 2018ኛ ስደተኞች ከስደት የምንወጣበት ዘመን እንደሆንልን ምኞቴ ነው። ሀገራችን ሰላም አድርጎ ሀገራችን ሰላም ከሆነ ዋናው እሱ ስለሆነ ሀገራችን ሰላም የሚሆንበት ዘመን ያደርግልን 2018። ሀገራችንም እንደሚወራው እውነት ይሁን፣ ሁሌ ወሬ ብቻ እንዳይሆንብን ሀገራችን ሰላም ሆኖ ጊዜው ኑሮ ተስተካክሎ እኛም ደግሞ በሀገራችን እፎይ ብለን የምንኖርበት ጊዜ እንዲመጣልን ዱዓዬ ነው ምኞቴ ነው ሁሌ። እና ቤተሰብ የዛሬው ቆይታ ይሄን ይመስል ነበር። ቪዲዮውን
የምትከታተሉ ሁሉ በላይክ በሰብስክራይብ እንድትተባበሩኝ ጠይቃለሁ ማለት ነው የኔ ውዶች። እና በተረፈ መልካም ቆይታ